ዛር የምንለው መንፈስ የሰው ልጅ ሲያጠቃ የሚያጠቃበት የራሱ የሆነ አጀንዳ አለው። ሰንደቅ ዓላማውን ጥለህ ስለ መንፈሳዊ ነገር ልታወራ አትችልም። ሴት ልጅ ብቻዋን ምንም መሆን አትችልም። ወንድ ልጅ ብቻዋን ምንም መሆን አይችልም። የስጋ ህመሞች በምግብ ብቻ ይፈወሳሉ። በመንፈስ ከታመምክ ግን በምግብ አትመልሰው። ለሕክምና አገልግሎት የሚውሉ እጽዋቶች ያሉት አራራት ተራራ ላይ እኛም ሳናስበው በምናረጋቸው ነገሮች በዛር መንፈስ እየተጠቃን ነው። ኢትዮጵያዊ ማንነታችንን ስንጥል ነጮቹ መተው ሌክቸር አድርገውን አይደለም። ጥንት የነበረው የዓለም አገዛዝ ኢትዮጵያ የዓለም ብርሃን የነበረችበት ዘመን ማለት ነው። የአፍሪካን ታሪክ፣ የጥቁርን ህዝብ ታሪክ፣ የኢትዮጵያን በቀደመው ዘመን የነበራትን ሚና፣ የመናፍስትን ዓለም አሰራር ቁልጭ አድርጎ የሚያስቀምጥ መጽሐፍ ስለሆነ እሱም መጽሐፌ ነው። የ700 እጽዋትን ጥበብ ገልጾለታል። እነዚህን 700 እጽዋቶች በወተትና በማር እያደረገ እንዴት ልጆቹ ማከም እንደሚችል አስተማሩት። ዕፀ ደብዳቤ የሚባለው መጽሐፍ የሚለው ነገር ከዚህ ጋር ነው የሚመጣው። ከዚህ መነሻ ታሪኩ ነው። የነዚህ የ700 እጽዋቶችን አጠቃቀም የሚያስረዳ ነው። እሱ ጽፎ ዋርሻ ላይ ያስቀመጠው ይላል። ከዛ በኋላ ልጆቹ ከልጅ ልጅ እየተላለፈ እውቀቱ ከትውልድ ትውልድ መጥቶ እዚህ ዘመን ደርሷል። ስለዚህ ዘጌ ላይ አራራት የሚባል ተራራ አለ። አራራት ተራራ ላይ ላረፈችም እዛ ላይ አርፏል ተብሎ ይታመናል። የሚገርመው እነዚህ እጽዋቶች እዛ ቦታ ላይ መገኘታቸው ነው። ከየትኛውም የኢትዮጵያ ክፍል ውስጥ ለሕክምና አገልግሎት የሚውሉ እጽዋቶች ያሉት አራራት ተራራ ላይ ነው። እንን ስትል ቅድም እንዳልኩ አረ ምናምን የሚሉ ሰዎች አሉ። ተረት ነው። አሁንም ተረት ነው የምትሉ ሰዎች ካላችሁ ተረት ነው ለማለት ሄደን አርኪኦሎጂካል ጥናት ማድረግ አለብን። ቦታው ላይ ተጠንቶ ከሌለ ነው አብረን መተንኩል። የኢትዮጵያ ታሪክ በዛ መልኩ አልተጠናና ኖህ ያው የመጀመሪያው ነገር ጽናቱ ይገርመኛል። በእግዚአብሔር ላይ የነበረው እምነት ከታዘዘ በኋላ እንግዲህ ረጅም ጊዜ አይደል የፈጀው መርከቡንም ለመገንባት እንትኑም እስኪመጣ። ለምሳሌ እዚህ ጋር አሁን ማንሳት የምፈልገው ስለ ኢትዮጵያ ትንሣኤ፣ የኢትዮጵያ ትንሣኤ በዚህ ጊዜ ይሆናል፣ በዚህ ጊዜ ይሆናል ተብሎ ሳይሆን ስለቀረ አይ በቃ ብሎ ተስፋ የቆረጡ ሰዎች አሉ። ኢትዮጵያማ ትንሣኤ የላትም እግዚአብሔር ትቷታል የሚሉ ሰዎች አሉና ጽናትን፣ የእግዚአብሔርን ቃል መጠበቅን ከኖህ ትምህርት ልንወስድ እንችላለን። የእግዚአብሔር የጊዜ አቆጣጠርና የጊዜ አቆጣጠር የተለያየ ነው። የእግዚአብሔር ፈቃድም ስለሚያስፈልገው ማለት ነው። ግን ለእግዚአብሔር ለሆኑ መልእክቶች ጽኑ ሆኖ መጠበቅን ከኖህ እንማራለን። ከዛ እውቀትን ከእግዚአብሔር ተቀብሎ ያስቀጠለበት መንገድ፣ ትውልድ ያሻገረበት መንገድ፣ እነዚህ ሁሉ ነገሮች በጣም የሚደንቁ ታሪኮች ናቸው። ስለዚህ መንፈሳዊ የሆነ ነገርን ስናወራ ሰንደቅ ዓላማውን ጥለህ ስለ መንፈሳዊ ነገር ልታወራ አትችልም። መንፈሳዊ ነገርን ስናወራ የእግዚአብሔርንና የሰው ልጆችን ህብረት አይደለም የምናነሳው። እግዚአብሔር ቃል ኪዳን የሰጠው በእነዚህ 3 ቀለማት አይደለም። ስለዚህ ከሱ ልንወጣ አንችልም። በቃ በእኛና በእግዚአብሔር መካከል ያለው ግንኙነት ማሰሪያ አንድምታው እሱ ነው። አሁን እሱ ሰንደቅ ዓላማ ከአንድ ብሔር ጋር ማገናኘት በጣም ልክ አይደለም፣ ወይ ከአንድ ሃይማኖት ጋር ማገናኘት ልክ አይደለም። በእግዚአብሔርና በሰው ልጆች መካከል የተፈጸመን ቃል ኪዳን ማሳያ ነው። ይህ ሰንደቅ ዓላማ ጽናትን ሪፕሬዘንት ያደርጋል፣ ተስፋን ሪፕሬዘንት ያደርጋል እንጂ የአንድ ብሔር ወይም ደግሞ የአንድ ሃይማኖት ምልክት አይደለም። አረንጓዴ፣ ቢጫ፣ ቀይ። ለዛ ነው እሱን ይዘው የጸኑትና ነፃ ያወጡት አይደል አፍሪካኖች እንጂ ቀለሙ ብቻውን የሆነ ማጂካል ፓወር ኖሮት አይደለም። ምንድነው መሰለ አሁን ቅድም ያነሳናቸው እነዚህ 3 ኤሌመንቶች አሉ አይደል? ስጋ፣ ነፍስና መንፈስ ያልናቸው ሶስቱ የሰውነታችን አካል የምንላቸው ነገሮች፣ የማንነታችን አካል የምንላቸው ነገሮች፣ 4ቱ ኤሌመንቶች ወይም 4ቱ ባህሪያት የሚባሉት እነዚህ እሳት፣ ንፋስ፣ ውሃ፣ መሬት የምንላቸው ነገሮች አንዳቸው በአንዳቸው ላይ የሚያመጧቸው ፈተናዎች አሉ። ለምሳሌ እሳታዊ ባህሪያችን አግሬሲቭ እንድንሆን ሊያደርገን ይችላል አይደለ? ወይ ደግሞ በጣም ስንግል እኮ ውሃ መጠጣት እንፈልጋለን አይደለ? በውሃ እሳትን ባላንስ ለማድረግ የራስ ምታት ሲይዝህ ዲሃይድሬት ስትሆን ውሃ ስትጠጣ እንደሚሻለህ ማለት ነው። ስለዚህ ስጋ የራሱ የሆኑ በስጋ ባህሪያቶች የሚመጡ ፈተናዎች አሉ። በስጋ ባህሪያቶችና በሌሎችም መንገድ ባላንስ ልታረጋቸው የምችላቸው ነገሮች፣ ለምሳሌ አሁን እጽዋቶች እሱን የማድረግ ነገር አላቸው። በቃ ለምሳሌ ሀባብ ብትበላ የውሃ ኤሌመንት ስላለው ምናምን ከኒትሪሽን ጋር አገናኝተ እነዚህን 4 ኤሌመንቶች እንዴት ማስማማት እንደምችል የራሱ የሆነ ሳይንስ አለው። ስለዚህ በስጋ እንፈተናለን አይደል? ለምሳሌ የወሲብ ስሜት በስጋ የሚመጣ ፈተና ነው። ፈተና አይደለም። ወሲብ ራሱን የቻለ ቅዱስ ነገር ነው በአግባብና በስርዓት ሲደረግ። ከአግባብና ከስርዓት እንዲወጣ ግን እሳታዊ ባህሪያችን ይፈትነናል አይደለ? ስለዚህ እሱም በራሱ መንገድ የምትመልስበት፣ ባላንስ የምታደርግበት፣ የምታስታርቅበት መንገድ አለ። መንፈሳዊ ማንነት ደግሞ አለን። መንፈሳዊ ማንነታችን ደግሞ የሚፈተነው በስጋ አይደለም፣ በመንፈስ ነው የሚፈተነው። አሁን የምዕራቡ ዓለም ሳይንስ እንድንሸወድ ያደረገን ነገር ምንድነው? ሁሉንም ነገር ከስጋ ጋር ብቻ ነው የሚያገናኘው። ሁሉም ነገር ፊዚዮሎጂካል እንደሆነ ነው የሚነግረን። በቃ ዲፕሬሽን ፊዚዮሎጂካል የሆነ የኬሚካል ኢምባላንስ ነው ምናምን ይላል።
እንትን አጥሮህ እንትን ብሎ ይሄን መድኃኒት ዋጥ፣ ይሄንን ጠጣበት፣ ይሄንን መርፌ ተወጋ ነው። ከስጋ ባህሪያቶች ጋር ብቻ ገድቦ ነው የሚሰጥህ ሕክምና። በሽታዎቹም እሱ እንደሆነ ብቻ ነው የሚነግርህ። ግን አይደለም። መንፈስ ሲታመም ስጋ ይታመማል። የኛ አባቶች ሆሊስቲክ የሆነ የሕክምና እውቀት ነበር የነበራቸው። ከስጋ ከሚታመመው በላይ የስጋ ህመሞች እንደውም ቀላል ናቸው። የስጋ ህመሞች በምግብ ብቻ ይፈወሳሉ። በስነ ስርዓት ደብዳቤም አባቶችም እንዳይመክሩት ማለት ነው። የስጋ በሽታ በምግብ ብቻ የምታውቃቸው ከሆነ ዶክተር ሴቢም በጁስ ካንሰርን ይፈውሱ ነበር። በምግብ ካንሰርን ትፈውሳለህ፣ ፊዚዮሎጂካል ሲሆን ማለት ነው። በመንፈስ ከታመምክ ግን በምግብ አትመልሰውም። የሆነ የፋርማኮሎጂ ተቋም በሰራው መድኃኒት አትፈውሰውም። ከመንፈስ ከታመምክ በመንፈስ ነው ምንድነው። ስለዚህ አሁን እየተጠቃን ያለ ነው ከስጋችን በላይ በመንፈስ እየተጠቃን ነው። በተለይ የኛ ትውልድ ይህንን የመማር እድል ስላላገኘ በመንፈሳዊ ህይወት ታመህ ፊዚዮሎጂካል ስለሚመስልን እንሰቃያለን ሆስፒታል ለሆስፒታል። ይህንን ማለት ስላለብኝ ነው እንዴት ነው የሚያጠቁን የሚለውን ከመመለሴ በፊት ማለት ነው። ስለዚህ የዛር የምንለው መንፈስ የሰው ልጅ ሲያጠቃ የሚያጠቃበት የራሱ የሆነ አጀንዳ አለው። እነዚህ 200ዎቹ የስማዚያ ነገድ የምንላቸው የሰው ልጅ ሲያጠቁ የሚያጠቁበት የራሳቸው የሆነ አጀንዳ አላቸው። ሳጥናኤል የራሱ የሆነ አጀንዳ አለው። ስለዚህ በማን ምንድነው እየተፈተነን ያለ ነው የሚለውንም ማወቅ አስፈላጊ ነው። የዓለም ህዝብ አሁን እየተሰቃየ ያለው በተለይ የኢትዮጵያ ህዝብ እየተሰቃየ ካለባቸው ነገሮች መካከል አንዱ ደግሞ ዛር ነው። እንዳለመታደል ሆኖ ከባህላችን ጋር ከማንነታችን ጋር ተሰናስሎ ገብቷል። ይሄ መንፈስ ባህል መስሎ የምናደርጋቸው ነገሮች ግን ለዛር የሚደረጉ ሪቹዋሎች በጣም ብዙ ናቸው። ለምሳሌ ቤት ቡና ሲፈላ እንደዚህ ፈንድሻ ምናምን ሲወረወር ሲበተን ጠላ ምናምንና እሱ ግብር እኮ ነው፣ ለዛር የሚገበር ግብር። በጣም ብዙ ነገሮች ከቡና ስርዓታችን ጋር ከቡና አፈላል ስርዓታችን ጋር ተያይዞ ያሉ ነገሮች ለምሳሌ እንዳልከው እንጀራም ለውቃቢው እየተባለ የሚደረጉ ነገሮች፣ ቅድም እንዳልከው ለምሳሌ ጠላም ከሆነ ለሱ ተብሎ ይደፋል። ወንዝ ካለ ወንዝ ታኪዶ ያ ነገር ይደረጋል። ወይ ያ መንፈስ በተለምዶ አዋቂ ተብለው የሚጠሩ ሰዎች አሉ። ለነሱ እንደ ግብር ይሄዳል፣ እንጀራ ይሄዳል፣ ወጥ ይሄዳል። በቃ ከሚዘጋጀው ነገሮች ለነሱ የተወሰነ ነገር ማድረግ መቻል አለብን ነው። ሴክስ ሪቹዋል አለ። ይሄ መንፈስ ላለው ሰው ሚስት ከሆነች ሚስት፣ ባልም ከሆነ ምናምን ግንኙነቶች ይደረጋሉ። ፐርፐዝሊ ማለት ነው። ሴክስ ሪቹዋል ይደረጋል። በጣም ብዙ አስቀያሚ ታሪኮች አሉ ከዚህ ጋር በተገናኘ የምትሰማቸው። ልጃገረድ ሴቶች በሰው ላይ አድሮ ሴጣኑ ነው የሚያደርገው። በዛ መልኩ ለምሳሌ ብዙ ሰው ሪሌት ሊያደርገው ይችላል። በዛ መንገድ የተወለዱ ልጆች መንፈሱ ሲወለድ አብሯቸው ስለሚወለድ ገብተዋል። ለምሳሌ ወንድ ከሆነ ሴት አብረው ትወለዳለች። ስለዚህ ብዙ ጊዜ አይነ ጥላ አለበት የሚባለው ማለት ነው። ባልም ቢያለኝ ከአንተ ፕሮግራም በኋላ በጣም ብዙ ሰዎች አንደኛው ሲጠይቁ የነበረው ነገር ይሄንን ነው። መንፈሱ አብሮ ይወለድና ሌሊት ይገናኘዋል። ሌላ ሰው እንዳያገባ ያደርጋሉ። አይፈቅዱልም። ወይ ሰዎቹ ይሞታሉ፣ ወይ ሰላም አታገኝም፣ ወይ ያስጠሉሃል። ሰው አይበረክትልም። ወንድ ኮንክ ሴት አይበረክትልም አይነት ነገር ነው። ወይ ደግሞ በጣም አይናፋር ትሆናለህ። ወይ ደግሞ እንደምንም ታግለህ ምናምን እንኳን ግንኙነት ብትፈጽም ወይም ሪሌሽንሺፕ ውስጥ ብትገባ የትዳር ውስጥ ብትገባ ለምሳሌ ሴክሹዋል ዳይስፋንክሽን የሚባለው ለምሳሌ ቅድም በመንፈስ መታመም ያልኩኝ ሴክሹዋል ዳይስፋንክሽን ፊዚዮሎጂካል በሆነ መንገድ ከመጣ በምግብ ይድናል፣ አበላልህን በማስተካከል። በመንፈስ ከመጣ ግን አይሆንም። ለምሳሌ አሁን ኢሬክት የማድረግ ችግር ወይም ደግሞ የመነሳሳት ችግር ያለባቸው ሰዎች አሉ። በመንፈስ ስትታመም ቫያግራ ይመልሱ። የራሱ የሆነ ሕክምና ስላለ በጣም ብዙ ሰዎች ስለሚሰቃዩ በዚህ በጣም ብዙ ትዳር ፈርሰዋል። ብዙ ሰዎች ብዙ ነገር ውስጥ ገብተዋል፣ ሳያውቁት ጠፍተዋል በጣም ብዙ ሰዎች። ስለዚህ ዛሮችን ነበር እያነሳን የነበረውና ከባህላችን ጋር አብረዋሉ፣ ተዋልደዋል፣ ተጋብተዋል። አብዛኞቹ ጭፈሮቻችን ባለፈው ሜንሽን አድርጌዋለሁ። የዘፈኖቻችን ከበዓላት ጋር አስታከን የምናደርጋቸው ነገሮች አስታከን የምናደርጋቸው ነገሮች አሉ። ከሙዚቃውም ከጭፈራውም ከበዓላት ጋር ለምሳሌ ግንቦት አንድ የእመቤታችንን ልደት ለማክበር ተብሎ በጎን የሚደረጉ ነገሮች አሉ። ምንድነው አድባር ተብሎ ሲታሰብ ምን አይነት ነገር አለ መሰለህ? ለምሳሌ እያንዳንዱ መንደር የራሱ የሆነ አድባር አለው ተብሎ ይታሰባል። ሃይማኖታዊ ነገሩን የእመቤታችንን ነገር ሙሉ ለሙሉ ከዚህ ያወጣውና እነዛ እንትና እኮ እዚህ ሰፈር አድባር ናቸው ሲባል ሰምተህ አታውቅም? አዋቂ የሚባሉት ሰውዬ እሳቸው ላይ ምናምን እኮ የሚያጓሩ እንትሚሉ ሰውዬ ናቸው። ሰውዬው ባለውቃቢ ናቸው ምናምን የሚባሉ ስም ያላቸው አባገሌ ምናምን የሚባሉ ሰዎች እናቶች ነው። ለነሱ የሚደረጉ ግብሮች አሉ። በተለያዩ ወቅት ላይ መስከረም ላይ በጣም ብዙ ሪቹዋል አለ ኢትዮጵያ ውስጥ ለዛር የሚደረግ ሪቹዋል።
አጨዳ ከምታጨዱ በፊት በጣም ብዙ የሚደረጉ ነገሮች አሉ። ተሰባስቦ ለምሳሌ ይሄ ዛሬ ያለበትን ሰውዬ ማክበር ሊሆን ይችላል። ሰውየው ማኒፌስት አድርጎ መንፈሱ ያናግራቸዋል። የተለያዩ ሪቹዋሎች ይቀርባሉ እንዳልከው፣ ዘፈንም፣ ጭፈራም፣ ሴክስ ሪቹዋልም፣ ያለህን ነገር ማቅረብ፣ መስገድ፣ ማምለክ። ያው አምልኮት የሚገለጸው በእነዚህ ነገር ነው፣ በኦፈሪንግ፣ በስግደት፣ እንደዚህ በመሳሰሉ ነገሮች እና ሰብኮንሽስ የሆነውን ነገርን ለዛ መንፈስ ማስገዛት ማለት ነው። ራስህን መገበር፣ ልጅህን መገበር፣ ቤተሰብህን መገበር ገብቷል። ሳናቃቸው እኛም ሳናቀው በቤተሰቦቻችን በቅድመ አያቶቻችን እናቶቻችን አባቶቻችን ባረጉት እኛም ሳናስበው በምናረጋቸው ነገሮች በዛር መንፈስ እየተጠቃን ነው። አብዛኞቹ አሁን ላይ የምንታመማቸው ህመሞች ቅድም የኖህ ልጆችን ስናነሳ ያነሳናቸው ህመሞች ድብርት፣ ጭንቀት፣ ፍርሃት የምንላቸው ነገሮች፣ በራስ መተማመን ማጣት፣ ሴክሹዋል የሆኑ በሽታዎች፣ እነዚህ ብቻቸው በጣም ብዙ ነገር ያመጣሉ። የሚመጡት በመንፈስ ህመም ነው። አሁን ያለው ጭንቀት፣ አሁን ያለው ድብርት እንደ ማህበረሰብ ተደብረናል እኮ አይደለ? እነዚህ ፕራክቲሶች እንዳለ ከዚህ መንፈስ ጋር ተያይዘው የሚመጡ ነገሮች ናቸው። በህይወት ውጤታማ ለመሆን በቃ ሰርተህ ገንዘብ፣ ለምሳሌ ብዙ ሰው ገንዘብ አይበረክትልኝም ይላል። ለምን አይበረክትልም? ከቆጠብክ። ገንዘብ ብቻ እኮ አይደለም፣ ደስተኛ ሆነ እኮ አትቆይም። ሰው እዚህ ጋር ተደስቶ ዞሮ እኮ ተክዟል። ሰላምህ ይቆያል? በቤት ሰላም ካለ ስትወጣ ሰላም ጠፍቷል። እረፍት ይሰማል። ብዙ ሰው እረፍት እየተሰማ ነው። ከእንቅልፍ ተነስተህ ደስታ፣ ጥንካሬ እና እረፍት ነው የሚሰማ። ተኝተህ ስትነሳ ደቀህ ነው የምትነሳ። ብዙ ሰው እንደዚህ አይነት ነገሮች ሲጠይቀኝ ነበር። ድቅቅ ብለህ ምናምን ተሰባብረህ ነው የምትነሳ። ገንዘብ በረከት የለውም። እነዚህ ነገሮች መንፈሳዊ ህመሞች ናቸው። እንደ አገር መንፈሳዊ ህመም ላይ ነን ያለ ነው። እንደ ማህበረሰብም፣ እንደ ቤተሰብም፣ እንደ ግለሰብም። ይህ ህመም የመጣው ደግሞ ከመንፈሳዊ ጥቃት ነው። በመንፈስ እየተጠቃን ነው። አገር መንፈሳዊ ማንነት አላት። ኢትዮጵያ መንፈሳዊ ማንነት አላት። ይህንን ስናወራ ስለ ተራሮቹ አይደለም እያወራን ያለ ነው። ስለ ስነ ልቦና ነው እያወራን ያለ ነው። ማይንድ ሴት ነው እያወራን ያለ ነው። ኢትዮጵያ ካርታ አይደለችም። ኢትዮጵያ ማይንድ ሴት ነች። የህይወት ዘይቤ ነች። አኗኗር ነች። የወረስነው ማይንድ ሴት ነው። ኢትዮጵያዊነት እንደዚህ ነው ተብለን ስንማር ማይንድ ሴት ነው አባቶቻችን ያስተማሩን። ቤተክርስቲያን ስለ ኢትዮጵያዊነት ስታስተምረ ኢትዮጵያዊነት ይሄ ነው ስትለ ማይንድ ሴት ነው፣ አስተሳሰብ ነው፣ ማንነት ነው። ማንነት ደግሞ የምትላበሰውና የምትኖረው ነገር ነው። እሱ ማንነት ተጠቅቷል ነው በእነዚህ አካላቶች። የምዕራቡ ዓለም ስማዚያ የሚባሉት እነዛ 200ዎቹ ነገዶች በሆሊውድ ላይ አድረው፣ በፊልሞቻቸው በመጽሐፍቶቻቸው ላይ አድረው መንፈሳዊ ስብዕናችንን እያጠቁት ነው። መንፈሳዊ ማንነት ማለት ስለ ራስ ያለ አመለካከት። ባለፈው ሜንሽን አድርጌዋለሁ። ኢትዮጵያዊ ማንነታችንን ስንጥል ነጮቹ መጥተው ሌክቸር አድርገውን አይደለም። ለምሳሌ አሁን ስለ ትዳር ያለንን አመለካከት ብታየው አሁን ላይ ትሬንዱ ተቀይሯል እኮ አይደል? በትዳር ተስማምተህ አንድ ላይ ሆነህ ሳይሆን እሱ ሳይሆን የሚያኮራው ተለያይተህ ተስማምተህ መኖርህ የሚያኮራበት ዘመን ነው። እንደ ሀገር ፈርሰን መኖር እንችላለን እንደማለት ነው። እንደ ሀገር ፈርሰን መኖር ትችላለን። ሀገር ውስጥ ብዙ ማህበረሰብ አለ። አንድ ላይ ሳንሆን እንኖራለን። አንድ ላይ ሳንሆን አይደል ይሄ እየተፈጠረ ያለው? ተፈጠሩ የምንላቸውም ነገሮች እንደነዚህ አይነት አስተሳሰቦች። ሴት ልጅ ብቻዋን ምንም መሆን ትችላለች። ሴት ልጅ ብቻዋን ምንም መሆን አትችልም። ወንድ ልጅ ብቻውን ምንም መሆን አይችልም። እንደ አንድ ኢትዮጵያዊ ተምረን ያደግነው እሱ ነው። ኢትዮጵያዊ ማንነት ስንል አንደኛው እሱ ነው። ዱዋሊቲ የሚባል ነገር የለም። በቃ አዳም አለ፣ ሔዋን አለ፣ ሴት አለ፣ ወንድ አለ። የሁለቱ ዩኒየን ፐርፌክት ዩኒየን የሚለው መጽሐፍ ቅዱስ የሁለታችንን ትክክለኛ ጥምረት ነው አገርን የሚፈጥረው፣ ማህበረሰብን የሚፈጥረው። እንደዚህ አይነት አስተሳሰቦች ቀላል አስተሳሰቦች አይደሉም። ሴት ልጅ ብቻዬን ምንም ማድረግ ይችላል ወይ ነው? አትችይም። ወንድ ልጅ ብቻውን ምንም ነገር ማድረግ ይችላል? አይችልም። ሁለታችንን ብቻችንን ምንም ማድረግ አንችልም። አንድ ላይ ስንሆን ግን ብዙ ነገር ማድረግ እንችላለን። ይሄ ጥምረት ማለት የጣይቱና የሚኒሊክ ጥምረት ነው። የንጉስ ላሊበላና የኬሮና የኖህና ቅድም እንደነገርኩ የሁሉም ጥንዶች ጥምረት ማለት ነው። ዓለም የተቀየረችው በዛ ነው። ድህነት በሴት ልጅ አይደል የመጣው? በዘመናት እኮ ድህነት በሴት ልጅ ነው ስናገኝ ነው። እንደነዚህ አይነት አስተሳሰቦች አሉ። በእነዚህ ስማዚያ በመላቸው ነገሮች የመጡ ትዳር ላይ ወይ ሌሎች ነገሮች ላይ ስታየው አሁን መሰረታዊ ነገሩ ምንድን ነው? ሴክስ ነው ግን አይደለም። ይህን ስል አይደለም እያልኩኝ አይደለም። ሴክሹዋል ግንኙነት አያስፈልግም እያልኩኝ አይደለም። እነዚህ የስማዚያ ነገሮች የወደቁት በምንድን ነው? ትዳር ላይ የሚያስፈልገው ሶስት ነገሮች ናቸው። ቅድም ያልኩ ነገሮች ስጋ፣ ነፍስ፣ መንፈስ፣ ሶስቱን አብረህ ባላንስ ማድረግ ነው። ከዛ ውስጥ ሴክስ የምታመጣው እኮ ከአራቱ የስጋ ባህሪያት አንዱ የሆነው እሳት ጋር ነው የምታመጣው። ሌላ 3 ባህሪያቶች አሉ። እዚህ ጋር ነፍስ ጋር 3 ነገር አለ፣ መንፈስ ጋር 3 ነገር አለ። እነዚህን ነገሮች የምትለማመድበት፣ አብረህ የምታድግበት፣ ሰፖርት የምትደራረግበት መንገድ ነው ትዳር። ቢዝነስም ከሆነ በኢትዮጵያውያን የቢዝነስ እሳቤ እነዚህን 3 ነገሮች ባላንስ እያደረግን የምንሄድበት ነው።
ወደ የትኛውም ኮርፖሬት ማኔጅመንት ልታመጣው ትችላለህ። ይሄንን ጽንሰ ሀሳብ ወደ ስነ መንግስትም ልትወስደው ትችላለህ። ለምንድነው ነገስታቶች ገዳም ገብተው መንፈሳዊ ህይወት እንዲማሩ የሚደረገው? መንፈሳዊ ብስለት እንዲኖራቸው ነው። መንፈሳዊ ብስለት ሲኖር ምን ታደርጋለህ? የሁሉም አባት ነህ። ስለዚህ ነጥለህ አትጠቅምም። ተረኛ የሚባል ነገር አይመጣም ነው ማለት ነው። ማለት የመንፈሳዊ ንቃተ ህሊና ሲኖር እዚህም ሌላም ቦታ መሆን ትችላለህ ነው። ባለፈውን በተወሰነ ነጥብ አንስተን ነው አይደል? ቅዱስ ላሊበላ እዚህም ሆኖ እኮ ሰማያት ላይ ነበሩ። ኤረር ላይ ተቀምጠው ኤረር ላይ እዚህ ተራራ ላይ እነዛ ሁሉ ነገስታቶች መተው ለምን ተቀመጡ? አብርሃ ጽብሃ ከዛ ከአክሱም መተው ለምን እዚህ ተቀመጡ? ይህንን ሚስጥር ይህንን አንድምታ ስለሚረዱት ነው። አባቶቻችን እዚህ ሆኖ እስራኤል ምናምን ሲባል ተረት ተረት አይደለም፣ ፕራክቲካል እውቀት ነው። እሱን የማድረግ ጸጋ የሚያገኙት እንዳልኩ ቅድም እነዚህን ባላንስ በማድረግ ነው። መንፈስና ነፍስህ ሲጎለብቱ ፊዚካል የሆነው የሚገደበውን ነገር ታልፋለህ ነው። የምንገደበው በስጋ እኮ ነው። ይሄ አድሬስ ይሄ ነው የሚገደበው። ነፍስ ግን ከዛ ውጭ ነች፣ ንቃት ነች። ንቃት ደግሞ ሁሉም ቦታ ላይ አለ። እስራኤል ብቻ ሳይሆን ላይም አለ። ስለዚህ እየበቃ ስትሄድ በህልም በራእይ ኮኔክት ማድረግ የምትጀምረው ለዛ ነው። ነፍስህ እየነቃች እየጎለበተች ስትሄድ ሁሉም ቦታ መሆን ትችላለች፣ አትራክት ማድረግ ትችላለች። አሁን ሎፍ አትራክሽን ሎፍ ኢንቴንሽን ምናምን የሚባሉት ነገሮች እኮ ይሄኛው ሀሳቢ ነው። ነፍስን በማጎልበት የሚመጣ ነገር ትናንት ማየት ትችላለህ፣ ዛሬ ማየት ትችላለህ፣ ነገ ማየት ትችላለህ ነው። ይህንን ለማድረግ ግን ብላ ደግሞ ቤተክርስቲያንም ያስቀመጠቻቸው ነገሮች አሉ። የነፍስ ባህሪያቶች ምንድን ናቸው? የነፍስ ጸባዮች ምንድን ናቸው? እሱ እንዴት ነው የምታጎለብተው የሚለውን ነገር ማለት ነው። ለዛ ነው ዛሬም እንትን ምናምን ብትለው መጥቶ መጀመሪያ መንፈስና ነፍስ የሚቀጠቅጠው ለዛ ነው። ስጋህን እንድታጎለበት ስጋ ላይ ፎከስ ያደረገ ፕራክቲስ ዴቨሎፕ ያደረግ ነው። ለዛ ነው በምን በህክምናውም በመዝናኛውም በትምህርት ስርዓቱ የኢኮኖሚ ስርዓቱ ስጋ ላይ ፎከስ እንድታደረግ የሚያደርግ ነው። የህክምናም ስርዓቱ ስጋ ላይ ፎከስ እንድታደረግ የሚያደርግ ነው። ሳጥናኤል ያው ርስተ መንግስተ ሰማያትን እንዳትወርስ መንፈሳዊ ህይወትን ያበላሻሉ። አንተ ባይላ መንገድ እየገባ እንዳትጾም፣ እንዳትጸልይ፣ እንዳትሰግድ እሱ ጉዳዩ ጽርሐ አርያም አንተ እንዳትገባ ማድረግ ነው። የምናውቀው ታሪክ አለ አይደለ? ያው እሱ ወድቋል፣ ከእግዚአብሔር ጋር እንመጣላ ይፈልጋል ምናምን። ሰው የተሰጠው ፐርፐዝ እሱ ነው። የሰው ልጅን ፈትኖ ገሃነም ማስገባት ነው። እሱ ነው እኛን ገሃነም ማስገባት ነው። ስለዚህ የሚረካው ብዙ ነፍስ ገሃነም ባስገባበት ልክ ነው። እነት ሰመረ አልሰመረ፣ አንተ ትዳር ሰመረ አልሰመረ ጉዳዩ አይደለም። እኔ እንደገባኝ ተሳስቼ ከሆነ ታረማለሁኝ። ግን ጉዳዩ አንተን ገሃነም ማስገባትና ማስገባት ነው፣ ሲኦል ማስገባት ነው። ዛር ጋር ስንመጣ ባለፈው ሜንሽን ያደረግናቸው ነገሮች አሉ። ያጡት የገዥነት ስልጣን አለ። እኛ የነጠቅናቸው ወይም ደግሞ እኛ የወረስነው የገዥነት ስልጣን አለ። ዓለምን መግዛት፣ ዓለምን ማስተዳደር፣ የእግዚአብሔር ልጅ መሆን። ይህንን ተረግሞ አጥተውታል። ታሪኩን ባለፈው ስላነሳ ነው ብዬ ነው። ስለዚህ በእያንዳንዱ የዛር ዓላማ ምንድን ነው? የሰው ልጅ በህይወቱ ውጤታማ እንዳይሆን ማድረግና ማድረግ ብቻ ነው። ትዳር ውጤታማ እንዳይሆን ማድረግ፣ የፍቅር ግንኙነት ውጤታማ እንዳይሆን፣ ቤተሰባዊ ህይወት ውጤታማ እንዳትሆን፣ ሰላም፣ እረፍት፣ ደስታ የሚባሉ ነገሮችን እንዳታገኝ ማድረግ። በተለምዶ የቤት ጣጣ ምናምን ሲባል ምንሰማው፣ አይነ ጥላ ምናምን ሲባሉ ምንሰማቸው ነገሮች ከራስ ጋር እንዳትታረቅ ማድረግ፣ ከሰው ጋር እንዳትታረቅ ማድረግ፣ እግዚአብሔርን ሳይሆን የበታችነት ስሜት ስላላቸው ደግሞ እነሱን እንድታመልክ፣ እነሱን እንድታስገዛ፣ እንድትገብርላቸው፣ ያለ እነሱ አንተ ምንም እንደሆንክ የበታችነት ስሜት የምንለው በቃ ሄደ ለእነሱ ካልገበርክ ጤነኛ ማትወል፣ ሄደ ለእነሱ የሆነ ነገር ካላረግ ምንም ማትወል፣ ዘፈን ካልሰማህ ደስተኛ ማትወል፣ ካልጠጣህ ማተኛ። ኦሪጂናሉ ሰላምም ደስታም ጤናም እረፍትም ሀብትም ምንም ከእግዚአብሔር ነው የሚገኘው። ስለዚህ ከእግዚአብሔር ነው ማግኘት ያለብህ። ብላክ ማርኬት አያስፈልግም። በጣም መጥፎ ብላክ ማርኬት ነው ይመስልሃል እንጂ አይደለም። ገንዘብ የምታገኝ ይመስልሃል እንጂ ገንዘቡ ቅድም እንዳልከው በረከት የለውም። ሀብት ታፈራለህ፣ የለም ተቃጥሏል። መኪና ይኖርሃል፣ ተከስክሷል። ትዳር ያገኘህ ይመስልሃል፣ ትዳርህ ደስተኛ አይደለም። ልጅ ያገኘህ ይመስልሃል፣ ልጅህም ያዋርድህ፣ ከንቱ ህይወቱ ምስቅልቅል ያለ አለ። በጣም ብዙ የምናውቃቸው ታሪኮች አሉ። የምትፈልገውን ያገባህ ይመስልሃል፣ ግን ሰላም አትሰጥህ። ወይ የምትፈልገውን ያገባች ይመስላታል የሆነ ሀብታም ወይ ምናምን የለም። ስለዚህ የዛር ኦብጀክቲቭ ያ ነው። በግለሰባዊ ህይወታችን ውስጥ ጣልቃ የገባ ማበላሸት ነው። እነሱ ማዚያ ጋር ስንሄድ ደግሞ እነሱ ዓለምን መግዛት ነው። ኒው ወርልድ ኦርደር። አሁን የዛር መንፈስና የእነሱ ማዚያ መንፈስ አንላይን የሚያደርግበት የሚገናኝ ብቻ አሉ። በደንብ የሚያያዙባቸው ነጥቦች አሉ። ስለዚህ የሁለቱን አንድ ላይ ብናየው ኒው ወርልድ ኦርደርን
ማምጣት ነው። ኒው ወርልድ ኦርደር ስንል ያው የዓለም አገዛዝ ማለት ነው። አዲሱ የዓለም አገዛዝ ማለት ነው። ጥንት የነበረው የዓለም አገዛዝ ምንድን ነው? ጥንት የነበረው የዓለም አገዛዝ ኢትዮጵያ የዓለም ብርሃን የነበረችበት ዘመን ማለት ነው። የዓለም ብርሃን የነበረችበት ዘመን ማለት እግዚአብሔርን ይዛ ከእግዚአብሔር ያገኘችውን እውቀት ይዛ አፍሪካን ያሰለጠነችበት፣ አፍሪካ ኢትዮጵያ የሚባልበት ዘመን፣ አሜሪካን ያገኘንበት፣ አውሮፓን ያሰለጠንበት፣ ሜክሲኮን ያሰለጠንበት፣ ሩቅ ምስራቅ እስከ ቻይና እስከ ጃፓን ድረስ የሄድንበት፣ አኬዲያንስ የሚባለው የነበረውን ስልጣኔ የመሰረትንበት። አኬዲያንስ የሚባለው ይሄ ሜሶፖታሚያ የሚባለው ስልጣኔ ያለ አይደለ? እዛ አካባቢ ላይ የተነሳ እጹብ ድንቅ የሚባል ስልጣኔ ነው። ግን የሚሉት ምንድነው ከላይ ኤሊያኖች ወርዶ የመሰረቱት ስልጣኔ ምናምን ነው የነሱ ናሬቲቭ። የኛ ናሬቲቭ ግን ኢትዮጵያውያኖች ነው። እዛ አካባቢ ላይ እኮ በግዕዝ የተጻፉ ማኑስክሪፕቶች ተገኝተዋል። የድንጋይ አርኪኦሎጂካል የሆኑ መረጃዎች ብላክ አቴና የሚል መጽሐፍ ላይ ተጽፏል። የግዕዝ ፊደሎች ተገኝተዋል እኮ ሜሶፖታሚያ ያ ዘመን ማለት ነው።